ይሄ ግዙፍ የሆነ ነብር አንድ መለኩሴ እያሯሯጠው ሳለ ይህ መለኩሴ ለመዳን ስለፈለገ ወደ አንድ ዋሻ ይገባል። ከዛም ይሄን እንደገባም ግን የሆነ ሰው ከውስጥ ያገኛል። ከዛም ያ ሰውዬ አንተ ለመዳን ከፈለክና እንዳይበላ ከፈለክ እሱንን ካጠገብ ያለውን አስማተኛ የሆነ ልብስ ንካው ብሎ ያዘዘዋል። ሰውየው ግን ለጊዜው እምቢ ብሎ ነበር። ነገር ግን ከውጭ ያለው ነብር ለመግባት እየታገለ መሆኑን ሲመለከት ወዲያውኑ ያንን ልብስ ይነካዋል። በነካው ሰዓት ግን ያ ሰውዬ በጣም ኃይለኛ የሆነና ተራራውን በርግዶት ወደ ላይ ይወጣል። ከዛም ያንን ነብር ጅናውን ይዝና ይወረውረዋል። ትንሽም ሳይቆይ ከሰማይ አንድ ወርቃማ የሆነ ጦር ወደሱ ይመጣለትና ያንን ጦር በመጠቀም ያንን ነብር ይገለዋል። ከዛም ሁለቶችም ሳይበሉ ይተርፋሉ። ይህ ከሆነ በኋላ ይህ ሰው ካንተ ጋር ተከትዬ ልሄድ ብሎ መለኩሴውን ይጠይቀዋል። መለኩሴው ግን ምንም አልፈለገም ነበር። ከዛም ይህም እንደዚህ ስላለው በቀጥታ ይህ ሰውዬ ትቶት የራሱን ይሄዳል። ነገር ግን ትንሽ ከሄደ በኋላ አንድ ቀለበት ይወጣና ትንሽ ከተንሳፈፈ በኋላ በቀጥታ ወደዛ ሰውዬ ሄዶ ካናቱ ላይ ይሆንበታል። ሰውዬው ተመልሶ ይመጣና አንተ ለምን ራሴ ላይ ታደርግብኛለህ? አውልቅልኝ ብሎ ይጠይቀዋል። በሰዓቱ ግን ይህ መለኩሴ ምንም አያውቅም ነበር። ለማውለቅም እየሞከረ ሳለ በጣም ያስቸግረዋል። ነገር ግን ይህ ሰው በጣም ይናደድና ያንን ቀለበት ለማውለቅ እየሞከረ ሳለ ራሱን በጣም ያመውና ይጮሃል። በጮህ ሰዓት ድንጋዮች ሁሉ ብትንትናቸው ይወጣል። በስተመጨረሻም ይህ መለኩሴ በጣም እየተጨነቀና ሰውዬውም እያስፈራራው ነበር። ነገር ግን አንድ ሴት ከላይ ትመጣና ይሄ ቀለበት እንዲወልቅልህ ከፈለክ ወደ ምዕራብ ሄድ ትለዋለች። ወዲያውኑም ሰውየው ትንሽም ሳያቅማማ ይህንን እንደሰማ በቀጥታ ወደ ምዕራብ ብዙ ማይሎችን ይጓዛል። ነገር ግን ምንም እንኳን ቢጓዝ መጀመሪያ ከነበረበት ቦታ ይመለሳል። የሰውየው ታሪክ እንደ አዲስ ይጀምራል።